ወደ 12 አካባቢ የሚሆኑ ቤተሰቦች ተገለዋል የኛ ቤተሰቦች ማለት ነው ከዛ ውጭ ግን አሉ እንደነገርኩ አምልጦም ደግሞ አምልጦ እንትን ውስጥ ጉድጓድ ውስጥ ልጆች አላቸው ባለትዳር ነበሩ አላቸው ልጆች አላ ባለትዳር ናቸው 4 ልጆች አላቸው ልጆቻቸው ግን አብረው ተገለዋል ወይ እነሱ አሉ ባለቤት በሶስተኛው ቀን ነው እሳቸው ይኸውልህ መጀመሪያ ሱብሂ ሶላት ቅድም አንተ ወተነው እንጂ ሱብሂ ሶላት አሰግደው ካሰገዱ በኋላ ቁርአን ሲቀሩ ነው ሐሪማቸው ላይ ዱብ ያሉባቸው ማለት ከዛ በኋላ በሙሉ እዛ ሐሪማው አካባቢ ያሉ ባለቤታቸውን ህፃን ልጆቻቸውን እናታቸውን እና በዛ አካባቢ ያሉ ሌሎች የእንሳቸው ዘመዶች ጨምሮ በሙሉ ነው አግተው የወሰዱት ማለት ነው ከዛ በኋላ በሶስተኛው ቀን ባለቤታቸውንና ልጆቻቸውን ለቀቁ ያለ ምንም እንትን ማለት ተለቀቁ እና እንግዲህ ሌሎቹ ግን እናታቸውን ጨምሮ ሌሎቹን ግን እዛው ነው ያቆዩአቸው ከዛ በኋላ ነው የገንዘብ ጥያቄ የመጣውና የገንዘብ ክፍያ ሂደቱ የተከፈለው ማለት ለ25 ቀን ያክል ግን ስቃይ ላይ ቆይተው ነው والله ወደ ከአላህ ጋር የተገናኙት ማለት ነው አላህ እናታቸውና ባለቤታቸው ለ15 ቀን አብረው ነበሩ ዘታግደው ባለቤታቸው በ3 ቀን እናታቸው ለ15 ቀን ቆይታል ወዳው ነው ህፃን ልጆቻቸውና ባለቤታቸው ከ3 ቀን በኋላ ተለቀዋል ከዛ በኋላ እናታቸውና እሳቸው መደወል አይቻልም ኔትወርክ ነው አሁን እዛ ጋር ኔትወርክ አይሰራም አዲስ አበባ እህታቸው አለች እህታቸው አዲስ አበባ አለች ማግኘት አሁን ያው ታዚያ ላይ ነው የተቀመጠችው ጠይቄ ምናልባት አሁን የስጋቱም አለ ያው እንደምታውቀው አካባቢው ላይ ያለ ስጋትም አለ እኔ አሁን ከዛ እሺ ባባ ተው ይያሉ ነው ብዙ ሰው ኦኬ ግን ያው አዲስ አበባ አካባቢ ያለ ሰው ግን ታዚያ መድረስ ይችላል ቦታውን ሁሉ መንገር እንችላለን ያሉበት ሄደው ተቀምጠዋል እህታቸው እና በጣም ማሜ እንደው እነዚህ የዓሊሙን ልጆችና ባለቤት እናትየውን እንደው ከተቻለ ወደ አዲስ አበባ መምጣት አይቻልም ከዛ ቦታ እንዲወጡ እሱን እንቅስቃሴ ያደረግን ነው ወደ ከተማ አምጥተናል ከዛ አንስተን ኦኬ እንግዲህ እሱ ቀጣይ ያው ቤተሰባዊ እንትን እንቅስቃሴው በዛ የሚሄድ ነው የሚሆነው የተወሰነ ከአካባቢው ላይ ግን እንቅስቃሴን ወደ ከተማ አድርገናል ኦኬ ለምን ለነሱም አሁን እንግዲህ ሴፍቲ ናቸው እንዲሆን እሺ ትቻለሁ በቃ ኦኬ ተው ያላችሁንም ብዙ ያው እኔ ማለሻ ጀማ እኔ እንግዲህ ውጭ ስለምኖር ብዙም እዛ ያላችሁ ሰዎች ነገሩን ስለምታውቁ ተራደሩት ሽማግሌዎች የሚላላኩ ለምን ይሄ አልተፈጠረም ነው እንዴት ይሄ ሳይፈጠር እንዴት ይሄ ነገር እነኛ መሃል ቤት ያሉት ሼክ እንዲለቀቁ ከነናታቸው ከነቤተሰቦቻቸው ብር ጠይቀዋል የተሰበሰበው ብር የጠየቁት ብር የተነጋገራችሁት ተላከላቸው ብሩ ልክ እጃቸው ሲደርስ ሰዎቹ እነሱም ያያዙትን ለምንድን ነው እንትን ያልተባለው ይሄ ነገር ለምን አልተፈጠረ ለምን ተከታተሉ ቆዩ እዛው ውስጥ ትዕዛዝ ነው እኮ የሚተላለፈው አሁን እዚህ ምንም እንትን የለም በነገራችን ላይ ለምሳሌ ስልክ ሲደወል የነበረው የባለቤታቸው የእህታቸው ባለቤት ጋር ነበር እነሱ ናቸው የሚደውሉት ራሳቸው ቀጥታ ያሉትን ከመቀበል ውጭ ትዕዛዝ ነው የሚያስተላልፉት ይላል እዚህ ጋር በኮሜንት ባባ የሚሉትን ከማድረግ ውጭ ምንም አማራጭ የለንም ማለት ከፍተኛ ስጋት ውስጥ ነው ያለነው በነፍስ ማትረፍ ነው ማንንም ደግሞ አሁን መሃል ላይ ሄዶ እሳቸውን ራሱኮ ያሉበትን ቦታ ሁሉ እንኳን አናውቅም ቦታውንም ያሉበት ሁኔታንም እኮ እንደውም በስልክ መጀመሪያ አካባቢ በስልክ አገናኙን እንጂ ያሉበትን ሁኔታ አናውቅም ስለዚህ ከውጭ ያለ ሰው አንድ ሰው በስልክ ከሳቸው ስልክ ከነሱ ተወስዶ በነሱ ስልክ ነበር ሲገናኙ ነበር ማለት ይሄ ማለት ሳቸውን ካልሰጣችሁና አንሰጥም እንደዛ አይነት ውስጥ ማብንገባ ሌላ ችግር ውስጥ ነው ምንገባው እኛ ወቅቱ የለመነ እኮ ነው ብሩን እኮ ለምነን ሁሉ ነው እኮ ወደዛ እኮ የገባነው እኮ ምንድነው የምትፈልጉት በሚል በለመና ሁሉ ስለዚህ እንደዛ ነው ከዚህ በፊትም ሌሎች አርሶ አደሮችን እንደዚህ አግተው እኮ 200,000 100,000 ምናምን የተቀበሉት አለ ግን ያው ልምዱ እንደዛ ብታወራ ለቀቋቸውና እንደዚህ ብንል ያ
እንደዛ አይነት አቅምም የለንም እንደዛ የማድረጉ ማለት ልምዱም እንደዛ የለንምና ብዙ ጊዜ አጋጭ ማለት አሁን ለምሳሌ እነዚህን ሼህ ትልቅ ሼህ ናቸው ምናምን የሆነ ቂም የላቸውም ሌላ ፍላጎት የላቸውም ገንዘብ ከሆነ ፍላጎቱ ገንዘቡን ተቀብሎ መልቀቅ ነው ምንም ታማኝ ነው ያው ብዙ ጊዜ አጋጭ እኮ ያ ሰው በገንዘብ እየቀየረው ነው እሱንኛ እሱ ይፈጸማል ብለን ነው እምነታችን እንጂ እንደዚህ አሁን ገንዘቡንም ወስደው እሳቸውንም እንደዚህ ለችግር ያጋለጣሉ ብለን እውነት ለመናገር መጣዋላ አንተ በቃ ከሰወሰነ ቀን በኋላ ወደ ቤት ልካለን አሉ ከተወሰነ ቀን በኋላ ሹፌሩና ልጁን ወደ ቤት ላኩለት ከዛ ቀን በኋላ ነው የማይቻው አላቅም ሚዲያ ላይ ይገርምሻል እና በጣም ያሳዝን ነገር ነው አንቺ አሁን ገጠር ላይ ቤተሰብ አለሽ ከተማ ነው የምትኖሪው ቤተሰብ እንኳን ለመጠየቅ እናቱን ለመጠየቅ ለአመት ባል ቤተሰብ እንኳን ለመጠየቅ መሄዳችን ለምን እንደዚህ አይነት አጋጣሚ እየተጠቀሙ ነው መንገድ ላይ ገባሽ አሁን እኛ አሁን ከዲያስፖሮች ከሀገር ወደ ሀገራችን ስንሄድ አዲስ አበባ አይደለም እንቀመጠው እንሄዳለን ትንሽ ሌላም ቦታ እንሄዳለን ደብረ ዘይት እንሄዳለን ወጣ እንደው ቤተሰቦች አሁን ሄደው ይሄ ረፍት ላይ ከነጭራሹ ከቤት ራሱ አልወጡም ታዲያ ምንድነው የቱ ጋር ነው ታዲያ ሀገር ላይ መኖር